እንደምን ቆያችሁ? እጅግ የምንወዳችሁ ቤተሰቦች ከሩቅ ከቅርብ ናችሁ ዶይታሜ ሚዲያን ተመራጭ አድርጋችሁ ስለሚታ አንተ የትኛውን ካሜራ ፎከስ የት ነው? እሺ እዚህ ጋር ነው እና አላችሁ ውሃ ልጠጣ። ኦኬ ኮንቲኒው ልጠጣ። ለማንኛውም ዛሬ በጣም የምትስቁትን ኮንተንት ይዤ ነው የመጣሁት። ውሃ ጠጣ እንጂ እዚህ አይነት ኤዲተር ባለበት ነው የሚሰራው። አልሰራም። ቆይ ውሃ ልጠጣ። ቤተሰብ ኤችኤምኤ ነዋ። እና ደግሞ ዛሬ በጣም ፈን የምትሆኑበትን የምትስቁበትን ኮንተንት ይዘን ነው ወደ እናንተ የቀረብነው። ከኔ ጋር እስከ መጨረሻ እንድትሆኑ በአክብሮት እጋብዛችኋለሁ። በጣም ፈኒ የምትሆኑባቸውን ቪዲዮዎችን ይዘን መተናል። እነኚህም ቪዲዮዎች ስለማን ቢሆኑ ጥሩ ነው? መቼስ ኮስተር ያሉ ሰዎች የዓለም ሊደሮች ናቸው እና የእነሱን ቪዲዮ ነው የምናየው። ዛሬ ግን ያስቀደምነው የአሜሪካኑ ፕሬዝዳንት አወዛጋቢው ይባላሉ እና ቅጽል ስማቸው ግራ ጋቢው አወዛጋቢው በጣም በቃ በሆነ ነገር በሆነ ብልጭታ የሆነ አዲስ ነገር ሊያመጡ ይችላሉ ተብሎ ይፈራሉ እና የእኚህን ሰው በጣም በህዝብ ፊት ላይ ያደረጓቸውን ድንቅ ነገሮችን ይዘን ነው ወደ እናንተ የቀረብነው። እስከ መጨረሻ እንድትሆኑ በአክብሮት እጋብዛቸዋለሁ። አማኑኤል አጢሶ አንደኛ ዶናልድ ትራምፕ ምን እንዳደረጉልኝ ገራችሁ። በመጀመሪያ ዶናልድ ትራምፕ ባይ ዘ ዌይ የፈለጉትን የሀገር መሪን ጠርተው በቃ እንደልባቸው ነው። አሁን እኔ በጣም የሚገርመኝ ነገር ቤተኛ ሰው ናቸው፣ እንደሚመቻቸው ነው የሚሆኑት እና ከፈለጉ ሽንት ቤት ደርሼ ልምጣ ሊሉ ይችላሉ። በጣም የሚገርመኝ ነገር የዓለም መሪዎች እኛ የምንቀጠቀጥባቸው መሪዎች ባለበት ስልክ ሊያናግሩ መጣው የሚካም ብለው ነው ተነስቶ የሄዱት እና እነማን የፑቲን ስልክ ነው ብለው 40 ደቂቃ ቆይቶ መሀል ላይ ሰውዬው እያወራ እኮ ነው። 40 ደቂቃ ቆይቶ መጡ። አንደኛ ቪዲዮ ዶናልድ ትራምፕ ምን ያደርጋሉ? ምክትል ፕሬዝዳንታቸውን ጄዲ ቫንስን በህዝብ መካከል ይፈልጋሉ። ከፈለጉ የሆነ ሰውን እንደዚህ ያርጎ እገሌ አቶ እገሌ ብሎ ይፈልጋሉና በጣም ይህን ቪዲዮ እስኪ እኔ Congratulations, and we're thrilled to be joined by a proud Marine Corps veteran Vice President J.D. Vance. J.D.? Where's J.D.? Where is J.D.? What the hell happened to J.D.? እኔ ግራ የገባኝ ነገር ደግሞ እንዲህ ነው የሚሆኑት እኮ ይፈልጋሉ። ጄዲ አቶ ጄዲ የት ነው ያለው ይላሉ። እና በጣም እዚህ ማል አንድ ያነሱት ነገር ምንድን ነው? በቻይና መካከል ባለውም ነገር ላይ ጥሩ ስራ ትሰራለህ ብዬ አስባለሁ። ግን ለመሆኑ ጄዲ የት ነው አቶ ጄዲ ይላሉ። እስኪ He was just here. He must have gotten a call from China. He'll be. ጥሩ ትደግፋለህ፣ ከቻይና ጋር ባለውም ነገር ጥሩ ነገር ታመጣለህ ይላሉ። በጣም የሚገርም ነው። ሁለተኛ ላይ እንሂድ። ትራምፕ እንደምናውቀው በቅርብ ጊዜ ጆ ባይደንን ሰው አይደሉም ሮቦት ናቸው ራሳቸውን መቆጣጠር አይችሉም ብለው ብዙ ነገሮች እንደውም እኔም ይሄን ነገር እንዲመረመር እኔም ፍቃድ ሰጥቻለሁ ብለው ነበርና በዚህ ቦታ ላይ ደግሞ እሳቸው ራሳቸው ሲወዛገቡ እናያለን። እና እስኪ እንዲህ መጡና ሰውየው ጋር ቆሙ። እዚህ ጋር አይታችኋል። ሰውየው ሰላም ለማለት ሰውየው አላየም፣ ትራምፕ እያየ አይደለም እና እንደዚህ ሌላ ጋር ነው ሰውየው ነካ አድርጎ አረጀን ውሰድ ምናምን ሰላም በለኝ እያለ ነው። እዚህ ጋር ደግሞ ሰውየው ሰላም ሊል አይደለም፣ አክቹዋሊ በመጀመሪያ እንደዛ ምልክት ነው የሚያሳየው፣ ወደዛች ሄደው ይቀመጡ ምናምን እያለ ነው። ትራምፕ ደግሞ ለመጨበጥ አቤት አታምጥ። ዛሬ አልተሳካም ባይዘው ማለት ነው። እዚህ ጋር ደግሞ ሴትዮዋ ትራምፕን ትታ ባለቤታቸው ሜላኒን ሄዳ ሰላም ትላለች እና እሷም አለፈች። ትራምፕ እዚህ ጋር በቁጣ ነው ያዩት። አቤት ፊታቸውን ተመለከቱ። እሺ ሶስተኛ እና ስለ አውስትራሊያዊ አምባሳደር ነው። እነዚህ ጋር ትራምፕ ይዞ በጣም እንጃ እኔ ግራ ነው የሚገባኝ። በጣም ኮንፊደንት የሆነ ሰው ነው እና ራሱ ላይ የሚተማመን ሰው ነው ባይ ዘ ዌይ ማለት ነው። የሚጠላውን ሰው ጠላለሁ፣ የሚወደውን ሰው እዛው ቱ ዘ ፖይንት ነው የሚናገረው። ይሄ ኦክቶበር ላይ የወጣ ነውና አውስትራሊያዊውን አምባሳደር ምን ትላለህ ይላል እና ትራምፕ ደግሞ ስለሱ ነው ያላቀው በደንብ ያውቃል። Palestine, climate change, or even things the ambassador said about you in the past, the Australian ambassador?
I don't know anything about him. I mean, if he said bad, then maybe he'll like to apologize. I really don't know. Did an ambassador say something bad about him? አላውቀውም ስለሱ ይላል። ከዛ ደግሞ ይቅርታ መጠየቅ አለበት። የሆነ ነገር ጥያቄ ላይ ፍጥጥ አድርጎ ትራምፕን የሆነ ነገር አድርጓል በሌላው ቪዲዮ እና ስለሱ አላውቀውም ይልና ከዛ ቀጥለው ደግሞ አይ ይቅርታ መጠየቅ አለበት እሱ bad then maybe he'll like to apologize. I really don't know. አሁንም ደግሞ ይቅርታ መጠየቅ አለበት ይልና I don't like you either. አልወድህም ቀጥታ ዋው ዙሪያ አናወራ የሚለው እኔ በጣም ትልቅ ትምህርት ወስጃለሁ። እስኪ አራተኛ አድርገን ደግሞ የሚቀጥለውን ፈን የሚያደርገውን እኔ የኔቶ ስብሰባ በነበረበት ጊዜ ነውና ትራምፕ ምን ያደርጋሉ? ጋዜጠኛዋ ጥያቄ ትጠይቃለች ዶናልድ ትራምፕ። Mark Rutte, the NATO chief, who is your friend, he called you daddy earlier. Do you regard የኔቶ ቺፍ እርሶን እኮ ዳዲ ይላል። ዝም ብሎ ዳዲ ይላል። ምንድን ነው ያላችሁ እንትን ለማሳመን ፈልገው ነው ዳዲ የሚለው ወይ ምንድን ነው? የእርሶ ልጅ ነው እንዴ? children? No, he likes me. I think he likes me. If he doesn't, I'll let you know. I'll come back and I'll hit him hard, okay? No? He did it very affectionate. Daddy, you're my daddy. አይ የኔ ልጅ አይደለም። ዝም ብሎ ያለኝ ለኔ ያለውን ቦታው ኢንቲሜሲ ለመግለጽ ፈልገው ነው ዳዲ ያለው። እኔ እንደዚህ አይነት ነገር ብዙም አይመቸኝም። የሆነ አክብሮት ለማሳየት ፈልገው ነው ብሎ ሊያልፉ ሲሆን ሴትዮዋ ደግሞ መልሳ ምን ትላለች? You regard your NATO allies though as kind of like children, and they're obviously listening to you and they're spending more, and you're obviously appreciative of that. But do you hope that actually they're going to be able to defend themselves, defend Europe on their own? I think they need. አውሮፓ ያለ እርሶ ድጋፍ መቆም ትችላለች ብሎ ያስባሉ? I don't think so. አውሮፓ ያለ እኔ የሚሆን አይደለም፣ ግን እስኪ ወደፊት ሊሞክሩ ይችላሉ ይላሉ። I think they need help a little bit at the beginning, and I think they'll be able to, and I think they're going to remember this day. And this was a big day for NATO. You know, this was a very big day. አሜሪካ ግን አንድ ዓለም ናት እንዴ? እኔ አንድ ጥያቄ አለኝና አውሮፓን የመሰለን ትልቅ አህጉር ያለ አሜሪካ መቆም አትችልም። ለዛም ሰውዬ ሊያሳምን ነው ዳዲ ያለው የሚለውን ነው። እና ቀጣይ እኔ በጣም ነው ፈን ያደረኩት። የሚቀጥለው አምስተኛ ቪዲዮ ላይ ምን ያደርጋሉ? የላይቤሪያ ፕሬዝዳንት እንዲሁም ደግሞ የአፍሪካ ፕሬዝዳንቶችን የአፍሪካ መሪዎችን ወደ ችግረኛዋ ኦቫል ኦፊስ ይጠሯታል። ኦቫል ኦፊስ በጣም አደገኛ ቦታ ናትና መሪዎች የሚቆነጠጡበት አብዱል ፈታህ አልሲሲ እጅ እንዲሰጥ ቁጭ እለፍና ቁጭ ቁጭ የተባለበት ኦፊስ ነውና ትራምፕ ሰላም ቁጭ በል ሂድ፣ ኢማኑኤል ማክሮን ቆመን ቁጭ በል ሂድ አይሆንም። እና ያቺ መከረኛዋ ኦፊስ ውስጥ ላይ ትራምፕ የላይቤሪያ ፕሬዝዳንት እንደዚህ ይላል። ትራምፕ በጣም ጥሩ ጊዜ ይኖረናል፣ ስለረዳችሁን እናመሰግናለን። በሴኪዩሪቲ ወይ በደህንነትና በተለያዩ ነገሮች ከእርሶ ጋራ አሜሪካ ጋር በአብሬን ለመስራት በጣም ፈልገናል ብሎ ሰውየው ገለጻ እያደረገ እያለ ትራምፕ ያደረጉትን ነገር We just want to thank you so much for this opportunity. Well, thank you. In such good English, such beautiful. Where did you learn to speak so beautifully? Where were you educated? Where? Yes, sir. In Liberia. Yes, sir. Well, that's very interesting. ቆማ እንግሊዘኛ እንዴት ነው የተማርከው? የሚገርም እንግሊዘኛ ነው አይደል? አስቆሞ ጎሮ ሰውየው የሳር ደንግጧልና የሳር ይላል። ቆይ ላይቤሪያ ላይ ነው የተማርከው? የት ነው የተማርከው? ላይቤሪያ ላይ ነው። ጀስት የሚገርም ነው። ምን ያህል ኮንፊደንት እንደሆነ ነው እዚህ ጋር የምናየውና ጠንካራ ነው የሚታወራው እንግሊዘኛ። ከዛ ሌሎችን ደግሞ እዚህ ጋር ቆንጠጥ ሲያደርጉ እንሰማለን እና ሌሎች እዚህ መጥተው እንኳን እንግሊዘኛ ለማውራት ይቸገራሉ። ያንተ እንግሊዘኛ ግን ጠንከር ያለ ነው። በጣም ደስ ያለውን ነገር የሚያደርግ ከደበረው ወጥቶ የሚሄድ በጣም ግራም ያጋባ ሰው ነው። የመጨረሻ ያደረግነው ቪዲዮ በዛሬ ዝግጅት ላይ በመሪዎች ቀልድ ዝግጅት ላይ የዛሬ መጨረሻ ያደረግነው ፋሚሊ ፈታ እያላችሁ ከኛ ጋር እንደቆያችሁ ተስፋ እናደርጋለን። የሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ከኛ ጋር ሁኑ። ሰብስክራይብ አድርጉ። ሳምንት በሰላም ያገናኘን። ባይ ባይ።